ሰላም ጤና ይስጥልን የኛ ቤት ዩቲዩብ ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። በጣም የሚጣፍጥና ቆንጆ የሆነ የቬጋን ወይም የቬጀቴሪያን የጾም በርገር አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከኔ ጋር ሁኑ። እዚህ ጋር የሶጃ በርገር ነው የገዛሁትኝ ማለት ነው። ከእህል ዘር የተሰራ ከሽምብራ ከአተር እንዲሁም ከአትክልት ከመሽሮም የተሰራ አንድ ላይ የተሰራ ነው። የጾም ነው። አይታችሁ መግዛት ትችላላችሁ። ሱፐር ማርኬት ውስጥ አለ። ምንም አይነት የቅባት ነገር የለውም ማለት ነው። በጣም ነው የሚጣፍጠው። አማራጭ አንዳንዴ ይሆንልናል። በተለይ ለልጆች በጣም ቆንጆ አማራጭ ነው። ስትጠብሱትም በቀልክ የስጋ መልክ ነው ያለው። ሲበላም እንደዛው፣ ግን ንጹህ የእህል ዘር የተሰራ ነው። በቤታችን ውስጥም ይሄን ነገር ማዘጋጀት እንችላለን። ወደፊት በቤት ውስጥ እንዴት እንደማዘጋጅ ደግሞ አሳያችኋለሁ ማለት ነው። ለጊዜው ግን ጊዜ ስላልነበረኝ ነው ይሄንን ገዝቼ በዚሁ የጠበስኩት ማለት ነው። እንደዚህ አድርጌ ለ5 ደቂቃ እጠብሰዋለሁ ማለት ነው። እንደምታዩት መልኩ በጣም ያምራል። እንግዲህ ስጋው ቆንጆ ሆኖ በስሎልኛል። አሁን እዚህ ጋር ዳቦዬን አዘጋጅቻለሁ ማለት ነው። ዳቦዬ ላይ ማዮኔዝ የጾም ማዮኔዝ ነው እየቀባው ያለሁት ማለት ነው። እሱም በቤት ውስጥ የተዘጋጀ ነው። ከምንም ነገር ነፃ የሆነ ማዮኔዝ ነው ያዘጋጀሁት። እሱን ደግሞ በሌላ ጊዜ ቪዲዮ መለሳለሁ። እንግዲህ በርገሬ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁኝ። ለጾም ምርጥ አማራጭ የሚሆን ቆንጆ የጾም በርገር ነው የሰራሁትኝ። እናንተም በየቤታችሁ ሞክሩና ኮመንታችሁን ጻፉልኝ። እንደተለመደው ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላም ሁኑልኝ። መልካም ጊዜ ባይ